በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለምንናፍቃት ለሰሙነ ሕማማት ወቅት ሁላችንንም በሰላምና በጤና አደረሰን። በቤተ ክርስቲያናችን በአጽዋማት ወቅት ካሉ ሳምንታት መካከል በጣም በብዙ ህዝበ ክርስቲያን ከሚናፈቁ ሳምንታት መካከል አንዱ ሰሙነ ሕማማት ነው። ይህ ሳምንት የአብይ ጾም የመጨረሻው ሳምንት ሲሆን ከእሁድ ከሆሳዕና በዓል ከከሰዓት ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር እስከገባባት እስከ ቅዳሜ ድረስ የሚቆይ የሕማም የጭንቅ የጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ፍቅር ሲል የተቀበለውን መከራ የምናስብበት ሳምንት ነው። በዚህ ሳምንት የአብይ ጾምን ሥርዓትን ተከትለው የሚጾሙ ማንኛውም ክርስቲያኖች የተለየ የቤተ ክርስቲያናችንን ውበት የተለየ የቤተ ክርስቲያናችንን የጾምና የጸሎት ስነ ስርዓትም ጭምር የሚሳተፉበት ነው። ከበፊቱ በተለየ መልኩ አብዝተን የምንሰግድበት፣ ከበፊቱ በተለየ መልኩ ህዝበ ክርስቲያኖች ከቤተ ክርስቲያን ቅጽር ግቢ ሳይታጡ በየሰዓታቱ የሚደረገውን የግብረ ሕማማት ምንባባት፣ ጸሎቶች፣ ስግደቶች ሳይወጡ የሚሳተፉበት ጌታችን ኢየሱስ ክርስቶስ እኛን ለማዳን የተሳተፈውን ይህንን መከራ እነሱም ወደ ቤተ ክርስቲያን ገብተው እርሱ ከሙታን መካከል ተነሳ የሚለውን አዋጅ እስኪሰሙ ድረስ ከምግብ ከመጠጥ ከበፊቱ በተለየ መልኩ ራሳቸውን በደንብ ከልክለው ከጌታችን ትንሣኤ ጋር አብሮ ለመነሳት የሚያሳልፉት የተለየ ሳምንት ነው። ይህ ሳምንት በመላው የኦሪየንታል ወይንም ደግሞ የአሐቲ አብያተ ክርስቲያናት ባሉ ሳምንታት ውስጥ የሚታወቅ ሳምንት ነው። በእኛ ሰሙነ ሕማማት ይባላል። በሌሎች አብያተ ክርስቲያናት በውጮቹ ባሉት ደግሞ ፓሽን ዊክ የጌታችንን ሕማም መከራ የሚታሰብበት ሳምንት ነው ይባላል። ቅድስት ቤተ ክርስቲያናችን ይህንን ሳምንት ሰሙነ ሕማማት ብላ ነው የምትጠራው። ሰሙነ ማለት 8 ወይንም ደግሞ ቆይታ ወቅት እንደማለት ነው። ሕማም ማለት ደግሞ ጭንቅ፣ መከራ፣ ስቃይ፣ እንግልት፣ የተለያዩ ጽዋት ደዌዎችና መከራዎች ብለንም ልንተረጉመው እንችላለን። በሰሙነ ሕማማት ወቅት የጌታችን ኢየሱስ ክርስቶስ ሕማሙ፣ ጭንቁ፣ የተቀበለው መከራም ጭምር የሚታሰብበት ነው። በእርግጥ መድኃኒታችን ኢየሱስ ክርስቶስ መከራውን መቀበል የጀመረው በዚህ ሳምንት አይደለም። የአምላካችን ኢየሱስ ክርስቶስ መከራ የጀመረው አስቆሮታዊ ይሁዳን እንደሚሸጠው እያወቀ እንደሚከዳው እያወቀ ተምሮ ማድረግ የሚጠበቅበትን ነገር በሙሉ አድርጎለት፣ ነገር ግን በመዝሙር 40 ላይ እንደተናገረው እንጀራዬን የበላ ተረከዙን በእኔ ላይ ያነሳ እንዳለው ያንን ሁሉ ተደርጎለት እንዳልተደረገለት ሆኖ እንደሚክደው እያወቀ ያስገባው ቀን ነው። የጌታችን በነገራችን ላይ የይሁዳን እንደሚሸጠው እያወቀ መምረጡ በጣም የሚደንቅ ነገር ነው። ለይሁዳ ያደረገው ምህረት በነገራችን ላይ ለኛ ያደረገው ምህረት ነው። እንደምንክደው እያወቀ ትላንትና ታማኝ የሆንለት ሰዎች ነገ ጀርባችንን አዙረን እንደምንክደውና አሻፈረኝ ብለን ለተለያየ ጥቅማ ጥቅም ይሁዳ በገንዘብ እንደታለለው ሁሉ በገንዘብ ይሁን በሌላ ነገር እንደምንታለል እያወቀ አምላካችን ማቆየቱ ለይሁዳ ያሳየው ትዕግስት ለኛም የሚያሳየው ነው። ይሁዳን በቻለበት መልኩ እኛን የሚችልበት ነው። ይሁዳንም ጭምር ደግሞ መርጦ እንዳቆየው እኛንም በዚች ርትዕት በሆነችው ሃይማኖት መርጦ የሚያቆየን ነውና የጌታ ሕማም በይሁዳ እንደተጀመረ ስናስበው ስቅለቱንም ጭምር ለምንሳተፍ ለኛ እውነተኛ ሕማሙ በእጁ ውስጥ የገባው ሚስማር፣ በእግሩ ውስጥ የተቸነከረበት ችንካር፣ በራሱ ላይ የተጎነጎነበትና የተደፋበት ሾህ አክሊል ሳልሆን እኛ ነንና ራሳችንን ለጌታችን መከራ ከሆነበት ህይወት እንድንሆነውና እሱን ምን ያስደስተውን ነገር በእኛ ላይ ማየት እንዲችል በዚህ ወቅት ላይ ክርስቲያኖች አብዝተው ወደ ቤተ ክርስቲያንና በስርዓት አምልኮ ውስጥ በደንብ ይሳተፋሉ። ይህ ወቅት በተለየ መልኩም በሰሙነ ሕማማት ስርዓተ ቅዳሴም ጭምር የሌለበት ነው። ከምሴተ ሐሙስ ከሐሙስ ውጪ ማለት ነው። ሌሎቹ ዕለታት ላይ ግን ምንም እንኳን ጌታችን የተሰቃየባት ያቺ ዕለት ከሐሙስ ማታ እስከ ዓርብ ብትሆንም ቤተ ክርስቲያናችን ግን ሕማሙን እንድንሳተፍ የምታደርገን ከመጀመሪያይቱ ከሰኞ ዕለት ላይ ነው። እያንዳንዱ ቀን ደግሞ አብይ ጾም ወደ ትንሣኤ የሚመራ ጉዞ እንደሆነ ሁሉ በተለየ መልኩ ደግሞ
ሰሙነ ሕማማት ወደ ጌታችን ኢየሱስ ክርስቶስ ትንሣኤም የሚያመራ የተለየ ሳምንት ነው። እያንዳንዱ ቀናት ውስጥ እንደ እግዚአብሔር ፈቃድ ራሳችንን በዛ ቀናት ውስጥ እያስገባን ምስጢራቱ ውስጥ የኛን ሕይወት እየፈተሽን ለማየት ነው የምንሞክረው። የዛሬ የምንገኝባት ሳምንት ዕለተ ሰኑይ ወይንም ደግሞ ሰኞ መርገመ በለስ ወይም አንጽሖተ ቤተ መቅደስ እየተባለ ይጠራል። አምላካችን መድኃኒታችን ኢየሱስ ክርስቶስ አንጽሖተ ቤተ መቅደስን የኦሪቱን ቤተ መቅደስ ያነጻባቸው ጊዜያት ሁለት ናቸው። አንደኛው የዮሐንስ ወንጌል ምዕራፍ 2 ላይ የምናገኘው በዛች ቤተ መቅደስ ውስጥ ገብቶ በሬዎቹን፣ በጎቹን፣ ርግቦቹን፣ ሻጭና ለዋጮቹን አባሮ ቤቴ የጸሎት ቤት ነው እንጂ የወንበዴዎች ወይም የነጋዴዎች ቦታ አይደለም ብሎ ያሰናበተበት ጅራፍ አበጅቶ ያወጣበት ነው። ሁለተኛው ዕለት ደግሞ በዚህ ቀን ላይ ነው የሚገኘው። የመጀመሪያው በፋሲካ ጊዜ የቀረበ ወይም በፋሲካ ሰሞን የገባ ሲሆን ሁለተኛው ወቅት ደግሞ በዚህ ወቅት ላይ የገባ ነው። ጌታችን ኢየሱስ ክርስቶስ በበዓለ ሆሳዕና ደቀ መዛሙርቱን ላካቸው። አህያና ውርንጭላይቱ ወደ ከተማ ገብታችሁ ባገኛችሁ ጊዜ ታስረው ስታገኙ አገልጋዩን ወይም ደግሞ የዛ አህያና ውርንጭላ ባለቤትን ፈታችሁ ባመጣችሁ ጊዜ ላይ ለምንድነው ማንስ አዟችሁ ነው ፈታችሁ የምትወስዱት ብሎ ቢጠይቋችሁ ጌታ ይፈልጋቸዋልና ብላችሁ መልሱለት ብሎ አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ አስቀድሞ በአህያ በኋላም ደግሞ በውርንጭላ ላይ ተጭኖ ገብቷል። ከነበረበት ቦታ እስከ ቤተ መቅደሱ ድረስ 13 ምዕራፍ ነው። የመጀመሪያውን ምዕራፍ በአህያይቱ ላይ ተጭኖ ኋላ በውርንጭላይቱ ላይ ተጭኗል። አህያና ውርንጭላ እንግዲህ የእናትና የልጅ ግንኙነት ያላቸው በአህያይቱ ላይ መጫኑ ቀንበሩ በውርንጭላይቱ ላይ መጀመሪያ ቢሆን ተሸክማ ማታውቅናትና እንዳትፈራ እንዳትደነግጥ ለማድረግ አህያይቱ የለመደች ሸክም ናትና በሷ ላይ ወጥቷል። መከራ መስቀሉን መሸከም በለመዱት ይሄንን ሳምንትም ጭምር በጭንቅና በመከራ ራሳቸውን በጽኑ ስቃይ ከጌታቸው ሕማም ጋር ለመሳተፍ የሚያሳልፉት ሰዎችን ባየን ቁጥር ሕይወታቸውን በተመለከቱን ቁጥር እንደኛ ውርንጭላ የሆኑት ያለመዱት ከጌታችን ሕማም ጋር አብረው ለመሳተፍ ገና የሆኑት ሰዎች ብርታትን ስለምናገኝ ነው። የሰላም ንጉሥ ታዲያ ኢየሱስ ክርስቶስም በውርንጭላይቱ ላይ ከ10 ምዕራፍ በኋላ ተጭኖ ወደ ቤተ መቅደሱ ገባ። ቤተ መቅደሱን 3 ጊዜ ዞረው ተመለከተው። ቤተ መቅደሱ ሲዞርበት የሚራመድበት መሬት ላይ አፈር እንዳይነካ ተብሎ እንኳን እሱ አህያይቱ ልብሳቸውን እያነጠፉ ዘንባባ እየጎዘጎዙ ሆሳዕና በአርያም አቤቱ እባክህ አሁን አድን፣ በአርያም ያለው ንጉሥ ሆይ ወርደሃልና ተገለጥ፣ የተገለጥክም አንተ የዳዊት ልጅ ሆይ ማረን እያሉ በሙሉ ተከትለው ታስገቡትና ጌታችን ግን የነሱን ጫጫታ የነሱን እልልታ የነሱን ውዳሴ እየሰማ ቤተ መቅደሱ ጋር ግን ሲደርስ ከነሱ ጩኸት የተነሳ የቤተ መቅደሱን ንጽህና አይቶ እንዳላየ ሰምቶ እንዳልሰማ ሊሆን አልወደደም። ተመለከተ። ቤተ መቅደሱንም ከንጽህናው ጎድፎ እንደሰጣቸው ሆኖ ባያየው አሁንም አባረራቸው። የማይጠቅሙትን በሙሉ ሰደዳቸውና የሚገርም ነው። መድኃኔዓለም ኢየሱስ ክርስቶስ ለቤተ መቅደሱ ያለው ቀናኢነት የቤተ መቅደስ የኦሪት ቤተ መቅደስ ነው። እንደ ሐዲስ ኪዳኑ ቤተ መቅደስ የአምላካችን ቅዱስ ሥጋ ክቡር ደም የሚፈተትበት የሚዘጋጅበት አይደለም። ላለፈ ሕግና ስርዓት ለምንድን ነው እንደዚህ ያክል የሚጨነቀው ብለን ብንጠይቅ ጌታችን ለዛ ቤተ መቅደስ ያሳየው ቀናኢነት መቅደስ ስለተባለ ስለኛ ሰውነትም ጭምር የሚያሳየው ነው። በዛች ውርንጭላ ላይ ተጭኖ ሲዞር ህዝቡ ያሰማው የነበረው ጩኸት ቤተ መቅደሱ የነበረውን ያጣውንም ነገር እንዲያ ያልከለከለውም እና በጣም ነው የሚገርመው። ክርስቶስ ሰዎች እኛን ሊያይበት በመረጠው መጠን ጩኸታቸውን፣ ግርግርታቸውን፣ ሌሎች ነገሮቻቸውን ሰምቶ እኛን አይቶ እንዳላየ ሰምቶ እንዳልሰማ ዞር ብሎ ሊሄድ አይፈልግም። ከነሱ ጩኸት የኛ ዝምታ፣ ከነሱ ውዳሴ የኛ የተበላሸነው ማንነትን ለማንጻት ይበልጥ የፈጠነ ነው እና ጌታችን ለዛች ቤተ መቅደስ ከሰው ጩኸት ይልቅ ዝምታዋንና በዛ ቤተ መቅደስ ውስጥ ያየው ነገር በጣም የሚገርም ነው። አይደንቃችሁም? ያ ቤተ መቅደስ እኮ አይናገርም። ይሄኛ ሰውነትስ ሲቆሽሽ ቆሽሻለሁ፣ ሲበድል በድያለሁ፣ ሲያጠፋ አጥፍቻለሁ እያለ ክርስቶስን ይናገራል፣ አምላኩን ይለምናል። ያ ቤተ መቅደስ ግን አፍ የለውም፣ ዝም ያለ ነው። ዝም ያለ ማንነት ያለው ሰው አለ። ኃጢአት ከብዶት መናገር የከበደው መንጻት ፈልጎ ነገር ግን መታጠብ
እየፈለገ አንጻኝ እጠበኝ እያለ መጮህ የከበደው ሰው እና አምላካችን እጠበኝ የሚሉትን ሰዎች ድምጽ እንደሚሰማ መናገር ከብዷቸው ዝም ያሉትንም ሰዎች እንደሚያስታውሰናል። ያ ሳምንት ቤተ መቅደሱን ስናየው ወደዛ ቤተ መቅደስ ገባ፣ አነጻ፣ ወጣ። ከዛም በኋላ ጥቂት ከሄደ በኋላ ተራበ ይላልና ፍጹም ሰው ነውና መራቡ አይደንቅም። የሚደንቀው ጌታችን ሲርበው ወደዛች በለስ መሄዱ ነው። በለሲቷን እኮ ነይ ማለት ይችላል፣ በቃሉ ማዘዝ ይችላል። ነገር ግን አምላካችን ኢየሱስ ክርስቶስ አላዘዛትም። እሱ ወደሷ ሄደ እንጂ ትህትናውን ለማሳየት ያቺ የበለስ ዛፍ ጋር ተጠጋ። ፍሬ ፈለገባት፣ ነገር ግን አጣባት። ፍሬ ስላጣባት ተርቦ የሚመገብበት ነገርን ስላላገኘባት ረገማት ይላልና ሀብተ መርገም የተሰጠው በለዓም የሚባል ሰው ነበረ በኦሪትና እስራኤላውያን የሌላቸውን ነገር እንዲሆንባቸው ሊረግም የሄደ ሳይሆን ያላቸውን ነገር እንዲያጡ ግን ከነገስታቱ ብዙ ብር ተቀብሎ ሄደ ነበርና ሊረግም የሄደው መርቆ ነበር የተመለሰው የነበረው። አሁን ጌታችን ኢየሱስ ክርስቶስም ያችን በለስ ሲረግማት እኛንም ራሳችንንም ጭምር በዚህ የሕማማት ወቅት ላይ እንድናይ ያደርገናል። ይሄን ሁሉ ሳምንታት ሰባቱንም ማለት ነው ከሰሙነ ሕማማት ጋር ካለው ከ8 ሳምንት ጋር ቅጠል ኖሮን ያደግን ሰዎች ልንኖር እንችላለን። እንዲያውም ጭራሽ ደርቀን ቅጠል ያሳበብን ልንሆን እንችላለን። ቅጠል ኖሮን ደግሞ ፍሬ እየተጠበቀብን ያለንም ሰዎች አለን። ደርቀው ቅጠል ያወጡትን እድገት ነውና እግዚአብሔር አምላክ ከደረቅ እንጨት ቅጠል ነው እንጂ የሚጠበቀው ወዲያውኑ ፍሬ አይጠበቅምና ለምን ቅጠል አወጣችሁ ፍሬ እየፈለኩኝ አይልም። ነገር ግን ጾሙን ሲሳተፉት ከጌታቸው ማም ጋር ለዘመናት ይህንን ሳምንት ሲያሳልፉ ለነበር ነው። ግን ለተወሰነው ምናልባት ከኛ ብዙ ቅጠሎች ያሉበት ዛፍ ሆነን ነገር ግን ፍሬ የታጣብን ሰዎች ልንሆን እንችላለን። ቅዱስ ዮሐንስ አፈወርቅ አባታችን ጌታችን ኢየሱስ ክርስቶስ ወደዛች በለስ ሄዶ የረገማት እውነት ተርቦ ስለሆነ ብቻ ፍሬ ስላጣባት ረሃቡን ማስታገስ ስላቃተው ብቻ ይመስላችኋል ይላል። ትሁት ሆኖ ሳለስ ሳይሄድ እሷ ጋር እኮ ነይ ብሎ መጥራት ይችል ነበረ። ነገር ግን ሄዶ ያችን በለስ ቢፈልጋት ያጣበትን ምክንያት ሲናገር ምን ይላል? ፍሬ ብሎ የሚናገረው ፍቅርን ነው። በለስ ከተባሉ ከእስራኤላውያን እግዚአብሔር አምላክ ፍሬ አጥቶባቸዋል። መጽሐፉን ተሸክመውታል፣ ቃላቱን ይዘውታል፣ ስርዓቱን ወጉን ጠብቀውታል። ነገር ግን የሚገልጹበት ፍቅር የለም። ዛሬም የኛ በለስ የታጣበት ፍቅር የታጣበት አገልግሎታችን በመጽሐፍቱ በውበቱ በሁሉ ነገራችን ቤተክርስቲያናችን ሙሉ ሆና ሳለ በእኛ ውስጥ የሚታጣ ብዙ ፍሬ የተባለ ፍቅሮቻችን ግን እግዚአብሔር አምላክ እውነት እንዳይረግበን ያደርገው ይሆን ብላችሁ ራሱ ታስባላችሁ? ክርስቲያኖች በጣም እኮ ነው የሚያሳዝነው። እግዚአብሔር ውብ በሆነው ስነ ቃሎቻችን በሚነበቡት መጽሐፍቶቻችን በሚነገሩት ብዙ ነገሮቻችን ውስጥ ከቃላችን ባለፈ ልባችን ውስጥ ሊያየው የሚፈልገው ፍሬ አለና ያንን ነገር ማጣቱ ለአምላካችን ለኢየሱስ ክርስቶስ የሚያሳዝነው ነገር ነው። እና አምላካችን ፍሬ ያጣባት ያቺ በለስ ማለት ፍቅርን ያጣባት አይሁድ ፍቅርን ያጣባት የእስራኤል ቤት ናት። ያችን በለስ ደግሞ መልሰን ስናይ የሚያስታውሰን ሌላ ታሪክ አለ። አዳም አባታችን በድሎ አትብላ የተባለውን በለስ በበላ ጊዜ ላይ የበለስን ቅጠል ደግሞ አገልድሞ በገነት ዛፎች መካከል ተደብቆ ነበርና ልክ ወደዚች በለስ በእርምጃ በፍጹም ትሕትና የተራመደው ክርስቶስ በዛችም ጊዜ ላይ ተራምዶ ወደ አዳም ሄዶ አዳም ወዴት አለ ብሎ ተናግሮት ነበር። ትላንትና ስጋን ያልተዋሃዶ አምላካችን ተዋህዶ አላዋቂ የሆነ ስጋ ባህሪውን ገንዘብ እንደሚያደርግ ሁሉ ዛሬ አላዋቂ የሆነ ስጋን ገንዘብ እንዳረገ ለማጠየቅ ተራበን እንላለን። ትላንትና ደግሞ አላዋቂ ስጋን እንደሚዋሃድ ለማጠየቅና ለማሳየት ደግሞ አምላካችን ወዴት አለ ብሎ ተናገረ። ትላንትና በፍቅር የተራመደው ክርስቶስ ዛሬም ወደዛች በለስ በፍቅር የተራመደው ክርስቶስ ፍሬ ላጣብን ለብዙ ሰዎች እንዳጣብን በቁጣ እንዳጣብን በመዓት እንዳጣብን ጅራፍ እያጮኸ አይመጣም። በፍጹም ፍቅር ኮቴውን እያሰማ ነው እየተራመደ የሚጠጋውና እዚች ዕለት ላይ የቤተ መቅደሱን መንጻት ስንመለከት መናገር አቅቶን አንጻኝ ብለን መጮህ ከብደን ነገር ግን እንዳልነጻን ሰዎች እንደሚጠጋን ቤተ መቅደሱን መንጻት ስናየው በዚህ በሰሙነ ሕማማት ስለ ጌታችን በንጽህና ሕማሙን መቀበሉን
ያለ ምንም ኃጢያት ተላልፎ ተሰጥቶ ለመከራ መስቀል መቅረቡን ስናይ ደግሞ እኛም ያለ ምንም ኃጢያትና በሰውነታችን ያለውን በደል በንስሐ አራግፈን በፍጹም ንጽህና ከጌታችን ጋር ሕማሙን ለመሳተፍ መጠጋት እንዳለብን የበለሲቷን መረገም ስናይ ደግሞ የምናነበው መጽሐፍ፣ የምንሰግደው ስግደት፣ የምንጸልየው ጸሎት፣ በቤተ ክርስቲያን ውስጥ የምናደርገው ማንኛውንም ነገር ትላንትና በኦሪቱ ቤተ መቅደስ ለእግዚአብሔር ሲደረግ የነበረ ነገር ቢሆንም ለዛች ለኦሪቷ በለስ የታጣባት ፍሬ መታጣቷ እንዳስረገማት ሁሉ እኛም ከብዙ ነገሮቻችን ውስጥ ፍቅር ታጥቶብን እንዳንረገም ጭምር የሚያሳየን ትልቅ ትምህርት የምንወስድበት ዕለት ነው። ከዚህ ዕለት በኋላ ያለችው ቀጣይቱ ዕለት ማክሰኞ ደግሞ በቀጣዩ ክፍለ ጊዜያችን በዚህ በሰሙነ ሕማማት ጉዞ ላይ ወደ ጎልጎታ የምናየው ይሆናል ማለት ነው። እንበለ ደዌው ሕማም እንበለ ጻማው ድካም አመከመዮም ያብጽሐና ያብጽሕክሙ በፍስሐ በሰላም። አምላካችን ልዑል እግዚአብሔር ለበዓለ ስቅለቱ ለበዓለ ትንሣኤው በሰላም ያድርሰን።